መንትዮች ሆነው እናታቸው አንዲት ሆና አባታቸው ግን ሁለት ሊሆን እንደሚችል ያውቃሉ? በ2018 በኮሎምቢያ የተከሰተውና ዓለምን ያስገረመው እውነተኛው የሄትሮፓተርናል ሱፐርፌኪዩንድ አስገራሚ የሳይንስ ሚስጥር። እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደ አውሮፓውያኑ አቆጣጠር በ2018 በኮሎምቢያ የሚገኘው የጄኔቲክስ ተቋም እጅግ ብርቅዬ የሆነ የአባትነት ምርመራ ውጤት አስተናገደ። አንዲት እናት የመንታ ልጆቿን አባት ለማረጋገጥ ወደ ዩኒቨርሲቲው የመጣች ሲሆን ተመራማሪዎቹ የዲኤንኤ ናሙናውን ከመረመሩ በኋላ ባገኙት ውጤት ክፉኛ ተገረሙ። ውጤቱ እንደሚያሳየው መንትዮቹ ከአንድ እናት ቢወለዱም አባታቸው ግን ሁለት የተለያየ ወንድ መሆኑ ተረጋገጠ። ይህ ክስተት በሳይንሳዊ አጠራሩ ሄትሮፓተርናል ሱፐርፌኩንዴሽን ተብሎ የሚጠራ ሲሆን በላቦራቶሪው ዳይሬክተር ፕሮፌሰር ኢሳክ ኩዌን ዘንድ በ26 ዓመታት የሥራ ዘመን ለመጀመሪያ ጊዜ የታየ ክስተት ነበር። ተቋሙ ውጤቱን ለማረጋገጥ ምርመራውን ደጋግሞ የሰራው ሲሆን ይህም በጄኔቲክስ ታሪክ ውስጥ እጅግ አስገራሚ ከሆኑት ክስተቶች መካከል አንዱ ሆኖ ተመዝግቧል። ተመራማሪዎቹ ይህንን ለማረጋገጥ ማይክሮ ሳተላይት ማርከርስ የተባለውን ዘመናዊ የዲኤንኤ መተንተኛ ዘዴ ተጠቅመዋል። ሂደቱ የደም ናሙናዎችን ከመውሰድ ጀምሮ የዲኤንኤ ቅንጣቶችን በኬሚካል መለየትና ማጉላትን ያካትታል። በመቀጠል ኤሌክትሮፎረሲስ በሚባል ማሽን አማካኝነት የዲኤንኤውን ቅደም ተከተል ወደ ቁጥራዊ መረጃ ይቀይራል። በመጨረሻም የህፃናቱ የጄኔቲክ መገለጫ ከእናቱና ከአባትየው ጋር ሲወዳደር የአንደኛው ህፃን ዲኤንኤ ከሰውየው ጋር ሙሉ በሙሉ ሲዛመድ፣ የሁለተኛው ህፃን ግን ምንም አይነት ዝምድና እንደሌለው በግልጽ ታይቷል። ይህ ቴክኖሎጂ ጥቃቅን የዘር ቅንጣቶችን ሳይቀር የመለየት አቅም ስላለው በማንኛውም ደረጃ ሊፈጠር የሚችልን የናሙና መደባለቅ ወይም ስህተት የማረጋገጥ ብቃት አለው። ይህ ባዮሎጂያዊ ክስተት እጅግ በጣም አልፎ አልፎ የሚከሰትበት የራሱ የሆኑ ምክንያቶች አሉት። በመጀመሪያ ደረጃ ሴትዮዋ በአንድ የወር አበባ ዑደት ውስጥ ከአንድ በላይ እንቁላል የመልቀቅ ተፈጥሮ ሊኖራት ይገባል። በተጨማሪም እነዚህ እንቁላሎች በህይወት ባላቸው አጭር ጊዜ ውስጥ ከሁለት የተለያዩ ወንዶች ጋር የጾታ ግንኙነት መፈጸም አለበት። በአብዛኛው አንዲት ሴት ከአንድ በላይ እንቁላል ብትለቅ እንኳን አንዱ ብቻ የመጽነስ እድል ሲኖረው፣ ሌላኛው ግን በፍጥነት ይሞታል። በዚህ ሁኔታ ግን ሁለቱም እንቁላሎች በተለያዩ የወንድ የዘር ፍሬዎች መዳበር ችለዋል። ይህ አጋጣሚ የሚፈጠረው የሴቷ የመራቢያ አካል ሁለት የተለያዩ ጽንሶችን በተለያዩ የወንድ የዘር ፍሬዎች አስተናግዶ ማሳደግ በሚችልበት ብርቅዬ የሰውነት ሁኔታ ላይ ነው። የጊዜ ሁኔታ ለዚህ ክስተት መፈጠር ወሳኝ ሚና ይጫወታል። አንዲት እንቁላል ከኦቫሪ ከወጣች በኋላ በህይወት የምትቆየው ከ24 ሰዓታት ባነሰ ጊዜ ውስጥ ቢሆንም አንዳንድ ጊዜ ግን እንቁላሎቹ በተመሳሳይ ሰዓት ላይለቀቁ ይችላሉ። አንደኛው እንቁላል ከወጣ ከ2 ወይም ከ3 ቀናት በኋላ ሌላኛው ሊወጣ ይችላል። ይህም በተለያዩ ጊዜያት የመጽነስ እድሉን ይጨምረዋል። በዚህም ምክንያት መንትዮቹ የተለያየ አባት ቢኖራቸውም እንደ ማንኛውም መንታ በአንድ ማህፀን አብረው አድገው ሊወለዱ ችለዋል። ይህም ማለት ጽንሶቹ የተፈጠሩት በተለያዩ ቀናት ቢሆንም የእድገት ሂደታቸው ግን በማህፀን ውስጥ ተመጣጣኝ ሆኖ እስከ ልደት ድረስ ይቀጥላል ማለት ነው። በመጨረሻም እንዲህ አይነት ክስተቶች በዓለም ዙሪያ በቁጥር በጣም ጥቂት መሆናቸው ይነገራል። ለምሳሌ በባልቲሞር በተደረገ ጥናት ከ39,000 የአባትነት ምርመራዎች መካከል 3ቱ ብቻ ነበሩ እንዲህ አይነት ውጤት ያሳዩት። ብዙ ጊዜ ክስተቱ ሳይታወቅ የሚቀረው አብዛኛው ሰው የአባትነት ምርመራ የማያደርግ በመሆኑ ነው። ይሁን እንጂ የዘመናዊ ቴክኖሎጂ ውጤት የሆኑት የዲኤንኤ ምርመራዎች ተደራሽነት እየሰፋ በመምጣቱ ወደፊት መሰል አስገራሚ የሰው ልጅ የዘር ውርስ ሚስጥሮች ይበልጥ በግልጽ ሊታወቁ እንደሚችሉ ሳይንቲስቶች ይገምታሉ። ይህ የኮሎምቢያ ክስተት በሳይንሳዊ መጽሔቶች ላይ ሰፊ ሽፋን ያገኘ ሲሆን ለሕክምና ተመራማሪዎችና ለጄኔቲክስ ባለሙያዎች እንደ ትልቅ ማስተማሪያነት እያገለገለ ይገኛል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ዘወትር አዳዲስ ዜናዎችን ያድምጡ።